አንደኛ ሰብስክራይብ ነኝ ለማንኛውም ጥሩ ሀሳብ ነው። ማንም ያላሰበውን ጥሩ ነገር ነው ያሰብከው። ቻናል መክፈት ለሱ በብዙ ነገር ሳፖርት ያደርጋታል። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ በያላችሁበት የዓለም ዳርቻ ሁላችሁም ሰላሙን፣ ጤናውን፣ ፍቅሩን ሁሉ ነገሩን ይስጣችሁ እያልን እንግዲህ ቤተሰቦቻችሁን፣ ባላችሁን፣ ሚስታችሁን ሁሉ ነገሩን ፈጣሪ ልጆቻችሁን፣ የልጅ ልጆቻችሁን እንግዲህ በሰላም ያቆይላችሁ እያልን እንግዲህ ዛሬ መተናል። እኔና የምታዩት ወንድሜ አሺ ይባላል እና ዛሬ ትልቅ ታሪክ ለመስራት ነው የመጣነው። የምሬን ነው የምላችሁ። ምክንያቱም ደግሞ እኔ ያልነግራችሁም ብዙ አመት ሚዲያ ላይ ቆይታለች እና የምሬ ነው ብዙ አመት፣ በጣም ብዙ አመት ከኔ በፊት ነበር ወደ ሚዲያ የመጣችው። ውብዬ ትባላለች እና በጣም ምርጥ ልጅ ናት። እናት የምሬ ነው ለኔ እንደ እናቴ፣ እንደ እህቴ፣ እንደ ሁሉ ነገሬ ነው የማያት እና ሚዲያ ላይ ከመጣሁ በኋላ ካገኘኋቸው መልካም ሰዎች መካከል አንዷ ናት። የምሬ ነው እና ዛሬ ለሷ ትልቅ በቃ እኔ እንጃ እኔ እንዴት እንደምነግራችሁ አላውቅም። ቤተሰብ እኔን የምትወዱኝ እሷን የምትወዷት የምታከብሯት እና የሁላችንም ፋሚሊዎች እንተዋወቃለን። ሁላችሁም ታቆኛላችሁ እና ይህንን ትልቅ ስራ አብረን በጋራ ሆነን እንድንሰራ በአክብሮት ጠይቃችኋለሁ። በዚህ ቪዲዮ በጣም ብዙ ሺህ ሰብስክራይብ እንድታስገቧትና ብዙ ሺህ ላይክ እንጠብቃለን እና ያው ከኔ ይበልጥ ደግሞ ከሷ ጋር ሞር ይታወቃልና እስቲ ሙቤ ያው በጣም ደስ በሚል ሁኔታ ገልጾታል። እግዚአብሔር ይስጥልን። እውነት በጣም በቃ የተወደደና ቅዱስ የሆነ ሀሳብ ነው። ዩቲዩብ ላይ እንግዲህ ብዙ ሰዎች አሉ እና ከነዛ ሰዎች ውስጥ ምርጥ ናት ውብዬ ማለት ነው። ምርጥ ናት እውነት። ይሄን ቤተሰቦች ደግሞ ማይካድ እውነት ነው እንግዲህ ለቪዲዮ ምናምን ሳይሆን ማይካድ እውነት ነው እና ዛሬ ውብዬን እንደምታዩት በቃ ሰርፕራይዝ እናደርጋታለን። አዲስ ቻናል ያው ቅድም እሱ ብሏል ግን ያኛው ብዙም እያስቸገረ ነውና አዲስ ቻናል ከፍተን ሰርፕራይዝ እናደርጋታለን ማለት ነው። አዲስ ቻናል ተከፍቶላት ያው ትላንት እሱ እንዳለው ነካክቷል። አዲስ ቻናል ተከፍቶላት ውብዬን እስቲ ያኮራሉ ደግሞ ቤተሰቦች በጣም ነው። እኛ ቤተሰቦች ለኛ ቤተሰብ እዚህ ምድር ላይ የለም። ይሄንን ደግሞ ቤተሰብ አሳዩልን እንላለን እንግዲህ በጣም እና ብዙ ነገር ሙቤ ብሏል። ያው እኔ ብዙም ማለት አያስፈልገኝም። ያው ታውቃላችሁ ቤተሰብ ነን። ከውብዬ ጋርም ያው በጣም ቤተሰብ ነን። ውድ ቤተሰቦቻችን በጣም ነው የምንወዳችሁ ሁላችሁንም ማለት ነው እና ከባህር ማዶ ያላችሁ ኢትዮጵያን፣ ኤርትራን ሁላችሁም በጣም እንወዳችኋለን። አሁን እኛ የምንፈልገው ምንድነው ሞቅ ያርጉልን ቤት ሰብስክራይብ እያደረጋችሁ እንደነገርናችሁ ነው። ያኛው ቻናል ማለት አገልግሎት እየሰጣት አይደለም፣ እየተጠቀመችበት አይደለም እና ይህንን ቻናል ግን በባለሙያ ነው ያስከፈትንላት። በዚህ ሰዓት ደግሞ ኢትዮጵያ ውስጥ በጣም እያስቸገረ ነው ቻናል ምናምን። ከዚህ በፊትም አንዳንድ ነገሮች ብለናቸዋልና ይህንን ቻናል ከፍተንላት እንድትጠቀም እናደርጋታለን። አሁን ላይ ብቻዋን ናትና ከጎኗ ሆነን እንተባበራታለን። እኔ በየትኛውም ነገር አግዛታለሁ፣ ተባበራታለሁ፣ ከጎኗ ሆናለሁ። እናንተም እንግዲህ ከኛ ጋር ሆናችሁ ከውብዬ ጎን ሴት ልጅ ናት። ብዙዎቻችሁ ሴቶች ናችሁ። የሴቶችን ውጣ ውረድ ታያላችሁ፣ ልፋት ታያላችሁ። በዛ ላይ ልትወልድ ነው፣ ልጅ አሳዳጊ ናት ምናምንና በቃ ይህንን ቻናል ሰብስክራይብ እያደረግን ከጎኗ እንሆናለን ማለት ነው። ቤተሰቦቼ ሁላችሁንም በያላችሁበት ፈጣሪ ሰላሙን ይስጣችሁ። ቤተሰቦቻችሁን ሰላም ያደርግላችሁ። እናታችሁ፣ ልጆቻችሁ፣ ሀገር ውስጥ ያሉት ርቃችሁ የምታከብሩ በዓልን ምናምን ሁላችሁም ሰላሙን ያወርድላችሁ እያልን ይህንን ቤት እባካችሁን ፕሊዝ እንዲጠይቅ ያላቅምና ዘቀንበል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱን ቤተሰቦቻችን። አሁን ሄደን ውብዬን ሰርፕራይዝ እናደርጋታለን። እሷ አታውቅም በነገራችን ላይ ሰርፕራይዝ ምናምን ብቻ እንደምንመጣ ብቻ ነው የምታውቀውና ሄደን እንግዲህ ውብዬን ሰርፕራይዝ እናደርጋታለን። ሁላችሁም አብራችሁ ከኛ ጋር ሆኑ። ይህ ቤት የውብዬ ቻናል ነው። እኛ እንወዳችኋለን። እንደምታኮሩን ደግሞ ተስፋ እናደርጋለን። ይኸውልሽ አሁን እያየሽ ያለሽ ሰብስክራይብ አድርጊ፣ ሰብስክራይብ አድርጊ፣ አንተ ሰብስክራይብ አድርጊ። እንዴ ብራዘር አንተ እና አብራችሁ ኑ ጋይስ ሰላም አለይኩም። እዚህ ቤት ሰላም
ቤት እንዴት ነው? እንዴት ነሽ? ደህና ነሽ? እስኪ ልንጨው ስለሆነ ዘጋ። ትንሽ ደህና ነሽ? ሁሉ ሰላም? እንግዲህ ዛሬ ያው እስኪ ለአንድ ጉዳይ ተሰብስበናል። ያው ሰላም ነው። እኔ ልናገር። አይ አንድ ትልቅ ነገር አሰብንና ማለት ያው ትላንትና እንዳወራ ነው የአንቺ ቻናል እያስቸገረ ስለሆነ ያኛው እሱን ነገር በደንብ አውርተናል እና ውዬ ያው ብዙ ነገሮችን እስከዛሬ ድረስ አሳልፈሻል። በጣም የምሬን ነው የምልሽ። እንኳን ሴት ልጅ ወንድ ልጅ እንኳን የማይወጡ በጣም ብዙ ውጣ ውረዶችን እንዳሳለፍሽ ነግረሽኛል እና ከዛ የተረዳሁት ጥንካሬሽን ተረድቻለሁኝ። ከዚህ በላይ ደግሞ በጣም ብዙ ነገሮችን እንደምታልፊ አውቃለሁኝ እና ዛሬ ደግሞ እኔ ትልቅ የምሬን ነው የምልሽ ማድረግ አልችልም። በእርግጥ ብዙ ነገር ለማድረግ አስቤ ነበር፣ ነገር ግን እነዛን ነገሮች የማድረግ አቅሙ ስለሌለኝ አሁን ማድረግ የምችለውን አቅሙ ያለኝን ነገር ላደርግልሽ አስቤያለሁኝ ከነገርሽኝ አንጻርና አጓጓሽ ምንድን ነው? በቃ ይቅር ድረስ መታችሁ ይቅር። ምንድን ነው? ያው እንደነገርኩሽ ነው። እንደነገርኩሽ ያው ይገባሻል ነው ዋናው፣ ይገባሻል እንደዚህ ማድረጋችን እና አስበን ነው ያደረግነው። ግራ ገባኝ እኮ ምን ነገር ነው? በቃ እና ነገራት ነው። እሺ ውይ ከመናገሬ በፊት መልካም ምኞቴን ልመኝልሽ። ከአሁን በኋላ ያለው ቀሪ ዘመንሽ የደስታ የሐሴት እንዲሆንልሽ እመኛለሁ። ሆድሽ ውስጥ ያለውን በሰላም ተገላግለሽ ፈጣሪ ብሎ የምታቅፍ ያድርግሽ። ያው እንግዲህ ከአሁን በኋላ ያለውን ህይወትሽ ሰላም ያድርግልሽ። ወደ ቀድሞ ደስታሽ እንድትመለሽ ምኞቴ ነው። ከዛም በመቀጠል ደግሞ ዛሬ እኔ እንደዛ ነው የመሰለኝ ነው። እንደዛ እንትን እኮ ግን ከፍታቴው ይችላልና ቃል ይመለስ ነው መሰለኝ። ከዛ እሱ ገሚዳ ያደርግልሽ እንደዛ ባረገው እንዳይፈናጠር ምንድን ነው? ፕራንክ አይደለም። ከዛ ማየታቸው በፊት እንደነገሩ ይሄ ደስ የሚል ነገር አዲሱ ቻናልሽ ነው። እንግዲህ ቤተሰቦቻችን ዛሬ በይፋ ውብዬ ቲዩብ ማለት ነው አንደኛ ሰብስክራይብ ነኝ። ለማንኛውም ውብዬ ቲዩብ ይላል። አጨብጭቡ ምንድን ነው? ኮንግራ እና ውብዬ መልካም በአንድ ሳምንት 100,000 ነው የምንጠብቀው። ኢንሻላህ ከዛም በላይ እንጠብቃለን። ያው እንደነገርናችሁ ነው። ደስ ይላል ማለት ከዚህ በላይ የሚገባት ልጅ የሚገባት ሴት ነበረች፣ የሚገባት እህታችን ነበረች ከዚህ በላይ ማለት ነው። ነገር ግን አንዳንዴ በቃ በህይወታችን ስንኖር ብዙ ስትራግሎች አሉ፣ ብዙ የሚያጋጥሙን ነገሮች አሉ። በተለይ ደግሞ እንደነገርኳችሁ ነው የኔም ቻናል ችግር ውስጥ ነበር ተስተካክሎ ነው እና
የእሷ ደግሞ ያው ሊስተካከል አልቻለም እና ለዛ ብዙ ለፍታለች። ብዙ አመት ሆኗታል እንደነገርኳችሁ። ነገር ግን ምንም ያገኘችው ነገር ስለሌለ ኢንሻአላህ ካሁን በኋላ ተስፋ ባለመቁረጥ ዛሬ አንድ ብለን አስጀምረናት ከፈጣሪዋ ጋር ወደፊት እንደምትሄድ ተስፋ እናደርጋለን እና እንኳን ደስ አለሽ። አመሰግናለሁ በጣም። ቤተሰቦችሽም ደግሞ አያሳፍሩሽም። በአንድ ይተኩሱናል ወደ ላይ ጠብቅ። በጣም ደስ ብሎኛል እውነት። ሁላችሁንም በጣም የማመሰግነው እግዚአብሔር ያክብርልኝ። ያው እንግዲህ እነሱ እንዳሉት ከዜሮ ሀብዬ ልጀምር ነው። ሁሉም ነገር ለበጎ ነው። ምናልባት በፊት ከተበላሸው እጥፉን ላገኝ ሊሆን ይችላል እና አይታወቅም። እናንተ ስላሰባችሁልኝ በጣም ነው የማመሰግነው። እንዲሁም ደግሞ ውድ ቤተሰቦቼ ያኛው ዩቱብ እንግዲህ ስለተበላሸ አዲስ ዩቱብ እንግዲህ ከፍተው ሰርፕራይዝ አድርገውኛል። በጣም ደስ ብሎኛል። ሁላችሁም እኔን የምትደግፉ የምትወዱ እንግዲህ ሰብስክራይብ እያደረጋችሁ ይሄንን ቪዲዮም ሼር እና ላይክ እያደረጋችሁ ቫይራል እንዲወጣ አድርጉልኝ። በጣም ነው የምወዳችሁ ቤተሰብ። ደስ ብሎኛል። ያው ዩቲዩብ ቻናሉ ስለተከፈተ ደስ ብሎኛል። ከዚህ በኋላ እንግዲህ አሪፍ አሪፍ ነገር እየሰራሽ ትለቂያለሽ። ያው እኔም በቻልኩት ነገር አግዝሻለሁ እና ደግሞ አሁን ላይ ያው እሱም ካጠገብሽ አለ፣ ሁላችንም ከጎንሽ ነን። አንዴ ይህ መከፈቱ ጥሩ ሆኖ ሳለ ጥሩ ነገር እንትን ስለሳለ ከዚህ በኋላ ግን አንተን አይደለም አንተ ግን በቃ ባትመጣ ምናምን እሷ ጋር አለ ቀልድ ነው እንሳቅ። አይ የምሬን ነው እንዴ ማለት የምሬን ነው ላይ እሱን ግን ጊዜ ሁሉን ነገር ይፈተዋል። እንዴት ስለምን ጊዜ ነው የምታወራው? አይ ምን ሆነ ነው? ተረጋጋ። ችግር አለ? አይ ተው የለም። እኔ ታውቃለህ ብዙ ማውራት አልችልም። ኧረ ተው ተረጋጋ። አይ ችግር የለም። ጥሩ ነገር ነው ይሄ ዩቲዩብ ምናምን ነገር ነው። እንትን ፕራንክ አላስባችሁ ነው? ፕራንክ ጥሩ ነገር ነው ያደረገው። ይሄ ጥሩ ነገር ነው። ይሄ ጥሩ ነገር ነው፣ ግን ፕራንክ ገና ነሽ እና ቤተሰቦቼ አሁን ላይ ከውብዬ ጎን ምሷል። ፕራንክ ነው የምትለው? የምሬን ነው የምልህ። ፕራንክ አይደለም እያልኩ ሁሉን ነገር እስኪ እንግዲህ ጊዜ ይፈተዋል። ጊዜ ይፈተዋል። እንዴ ማን ያሰረው ነው ጊዜ ይፈተዋል? አትምጣ። አሁን ራሱ ብትወጣ ደስ ይለኛል። እንደዚህ አይባልም አውቃለሁ። አሁን አሹ አንተ ብዙም ተው ላይ ተው ገባ። እኔ ራሴ ምክንያት ስላለኝ ነው። አልተጣላንም። ትናንትና ወዲያ እኮ ተደዋውለናል። ነገሮችንም ለማስተካከል አንድ ላይ ሞከርን አይደል? እኔ ራሴ ምክንያት አለኝ። ይገባኛል ማለት እኔ እዚህ ጋር መጥቼ አታገኛት ማለት ሜይ ቢ መብቱ ላይኖረኝ ይችላል። አይ ስለ መብት ምናምን ሳይሆን እናንተ ላይኖረኝ ይችላል፣ ግን እኔ ደግሞ ነገር ካለ በእናትህ እሱን ጊዜ ይፈተዋል ያልኩ። በቃ ሁሉን ነገር ጊዜ ይፈተዋል። ስለምንድን ነው የምታወራው? ምንድን ነው እንጃ እኔ ምን ነገር ስለምን። አይ በቃ ከዚህ በኋላ ግን ምንም ካሜራም ይዘህ እዚህ እንዳትመጣ። በቃ እሷ ትረፍበት። ካሜራም ይዘህ አትምጣ፣ ምንም ነገር ይዘህ አትምጣ። ይሄ ጥሩ ነገር ነው። በቃ አክብረሃል። ጥሩ ሀሳብ ነው። ማንም ያላሰበውን ጥሩ ነገር ነው ያሰብከው። ቻናል መክፈት ለሱ በብዙ ነገር ሳፖርት ያደርጋታል። ግን ከዚህ በኋላ ካሜራም ይዘህ ምንም ነገር ይዘህ በቃ እዚህ አትምጣ። የምታውቀው ነገር ካለ በቃ አልኩህ አይደል እንዴ? እኔ መቀመን እኔ በእናትህ እኔ በራሴ ሰዓት አይ ኬኩንማ ቆርሳ አይ ምንድን ነው ከኔ ጋር ችግር ካለብህ በግልጽ አውራ። የሰማኸውም ነገር ካለ በግልጽ ተናገር። ምቹ ምንድን ነው? ለምንድን ነው እንትን ግልጽ ማታረገው? ችግር አለ? እኔ እንጃ። እኔ ምን አውቃለሁ? በቃ ውጣው። አሹ ከቻልክ ብታግዘኝ ደስ ይላል። ነገሩን እኮ ማወቅ ፈልጋለሁ። ችግር የለውም። እኔ ከውብዬ ጎን ነኝ። ምንም እንደዚህ አይነት ነገር እኮ አሁን ሙቤም ከኛ ጋር ነው አይደል ያለው? እኔ እስከማውቀው ድረስ ችግር አለ? አንተ የምታውቀው ሌላ ነገር? እሺ ወይ አሳውቀን። ምንድን ነው? አይ አይደለም፣ ምንም አይደለም እኮ በቃ። እሺ ምን ሆናችሁ ነው? ግን ባይመጣ ጥሩ ነው። በቃ ባይመጣ በምንም አይነት መንገድ
ናይ ጋርም ባለው መንገድ ምንም እንትን ባይል ጥሩ። በጣም እኮ ግራ የተጋባው ነው። እኔ አሁን እኮ ተነጋግረን ነው ይሄንን ነገር አስበን የመጣ ነው። ገብቷል። ጥሩ ነው ይሄ ነገር እኔ ተቃውሜው አይደለም። ይሄ ነገር በጣም ማንም ያላሰበውን ነገር ጥሩ ነገር ነው። ይሄንን እንጨርስና ከዛ እናወራለን። ምንድነው አሁን ችግር ካለ ደግሞ ንገርና ግን ይሄን ታከብራለህ። ከዚህ በኋላ ግን እዚህ አመጣ ይሄንን አክብረን ከዛ እናወራለን። ምንም እናወራው ነገር የለም። ምንም ልናወራው ማለት ምን ያናደደ ነገር ምንድነው? ያናደደክ ምን ያበሳጭክ ነገር ማለት የሱ መምጣት ለምን ይረብሻል? እኔ እኮ እሱ እንዲመጣ ፈልጋለሁ። ምን እንዲፈልጋለሁ ግን ምንድነው? ምንድነው ችግሩ? ጊዜው አይደለም። በቃ እሺ አሁን ይሄን እንትን ፕሮግራሙን ያረ ዝም ብሎ ነው የሚለፈልፈው። አንተ ስነ ስርዓት ይኖርሽ። ምቹ ዝም ብለው እንትን አንተ ተረጋጋ። ቆራርሰን ምናምን ምቹ እንበል። ተረጋጋ። ስማ ተረጋጋ። አንተ እባብ ነህ አንተ እባብ። ምንም ሁሉም ነገር ውስጥ ባይገባ ጥሩ ነው። በቃ ከናይ ጋርም ያለውን ነገር ለማስተካከል ብንሞክርም ባንሞክርም በመከፈቱ ነው። አረ እኔ ደስ ይላል። አረ ይሁን እኔ ከዛ ጋር አይደለም። እኔ በቃ ይሄን እንትን ካልን በኋላ አንተ ግን በቃ አትድረስ እዚህ በቃ አይድረስ። በቃ የተፈጠረ ነገር ካለ ትነግረኛለህ። በቃ እናስተካክለዋለን። ችግር የለውም። አሁን ግን ይሄን ፕሮግራም እንትን እንበል አይሻልም? እሺ ዝም በል ተነሳ አንተ በቃ እንትን በል ችግር የለውም። እኔ ለዚህ ደስ ብሎኛል። በቃ ይሄን ደስታ ግን የውብዬን ደስታ እንትን ማንም እንትን እንዳይ እንትን በሉ በቃ ችግር የለውም። ፕራንክ እያደረጋችሁኝ አይደለም? አይ ይሄ ፕራንክ ሳይሆን እንነጋገራለን። ችግር ካለ ሙቤ ችግር የለውም ምንም በቃ እሺ እንትን በሉ አጨብጭቡ ፈታ በሉ ጋይስ። ሃፒ በርዝዴይ። አመሰግናለሁ በጣም መልካም እድል ነው ብዬ ደስ ብሎናል በጣም ብቻ ይኸው አንድ ብለን ጀምረናል። ቤተሰቦቻችን እንደማታሳፍሩን ተስፋ እናደርጋለን። ሁላችሁም ከጎናችን ነበራችሁ እስከዛሬ ድረስ። ከአሁን በኋላም ከጎናችን እንድትሆኑ በአክብሮት እንጠይቃለን። ኢንሻላህ በዚህ ቪዲዮ ነፍ እንደምንገባ ተስፋ እናደርጋለን። ስጭንና እንብላኛ አንጀታችን እንበላሹ ቤተሰቦቻችንን እንትን እንዳይሉ እንዳይጓጉ ምናምን ነገር ተሰናብተናቸው ብንበላ አሪፍ ነው። አይ ስንበላማ እነሱ እንወዳቸዋለን በጣም እንብላ። ወይ እናንተ መብላት ካልፈለክ እኔ ይበላል። ኧረ እናንተ ግን እንደዚህ አትደባበሩ። የእውነት 15 ቀን ሳይሞላሽ 100 ሺህ መግባት አለ።